ዛሬ እዚህ የተገኘነው በፍርድ ቤት የቅጣት ውሳኔ ያገኙ ታራሚዎች ይቅርታን አስመልክቶ ህዝቡ እንዲያውቀው ጋዜጣዊ መግለጫ ለመስጠትና እንዲሁም በክስ ሂደት ላይ ያሉ በተለያዩ ወንጀሎች ተከሶ በክስ ሂደት ላይ ያሉትን እንዲሁም የተቋረጡትን ክሶች በተመለከተ ሁለተኛው እሱን በማስመልከት ነው። እንግዲህ እንደሚታወቀው የፌደራል ጠቅላይ አቃቤ ሕግ በአዋጅ 943/2008 ከተሰጡት ተልእኮዎች ውስጥ ዋናዎቹ አንደኛው ህገ መንግስቱን የማስከበር ነው። እንዲሁም የህግ የበላይነትን የማረጋገጥና የወንጀል ህግን የማስከበር ዋና ተልእኮዎች ናቸው። በህግ በተሰጠው በዚህ ተልእኮም በአንድ በኩል ትክክለኛ ወንጀል ፈጻሚዎችን ለይቶ ለህግ ማቅረብ ነው። በሌላ በኩል ደግሞ ንጹሃን በዚህ ሂደት ውስጥ ተካቶ መብታቸው እንዳይጋፋ የማረጋገጥና ንጹሃንን የመጠበቅ ኃላፊነት ነው ያለበት። ይሄንን ስናደርግ ከምርመራ በክስ እንዲሁም በክርክር ሂደት እነዚህን ጉዳዮች የማጣራትና ወንጀለኛውን ንጹሃንን የመለየት ሂደት ከምርመራ ጀምሮ እስከ ውሳኔ ማሰጠት ድረስ የሚዘልቅ ጉዳይ ነው። አቃቤ ሕግ በተለይ ደግሞ የፌደራል አቃቤ ሕግ የፌደራል መንግስቱን በመወከል የህግና ተያያዥ ጉዳዮችን በአግባብነት ባለው የምርመራ የማስረጃና ሌሎች ጉዳዮች በመውሰድ ወንጀል ፈጻሚዎችን ለይቶ ለህግ አቅርቦ የህብረተሰቡን ሰላምና ደህንነትን የማስጠበቅ ነው። እንግዲህ በቀደም እንዳልኩ የፌደራል አቃቤ ሕግ ዋና ተልእኮና የተቋቋመበት ዓላማም በመንግስቱ ያስከበር እንደሆነ በአዋጃችን ወይ ማቋቋም አዋጃችን አንቀጽ 5 ላይ የተደነገገ ነው። በህገ መንግስቱም ከተረጋገጡ መብቶች ውስጥ ዋናዎቹ የሰብአዊ መብት በተለይ ደግሞ በህይወት የመኖር የአካል ደህንነትና ነጻነት እንዲሁም የንብረት መብቶች በህገ መንግስታችን ውስጥ የተካተተበት ሁኔታ ነው ያለው። በዚህ ሂደት በወንጀል የተጠረጠሩና የተያዙ ተከሰው በህግ ቁጥጥር ስር ያሉ በህገ መንግስቱ የተቀመጠላቸው መብቶች አሉ። እነዚህ መብቶች የምናረጋግጥበት ሂደትና አሰራሮችን ያሉበት ስላለ እነዚህን አካተን የማስፈጸምና የማስከበር ኃላፊነት የኛ ተቋም ነው ማለት ነው። እንግዲህ በአሁኑ ሰዓት የተከናወነው የይቅርታና የክስ ማቋረጥን በተመለከተ ቀደም እንዳልኩኝ ጉዳያቸው በክስና በክርክር ሂደት ላይ ያሉ ተከሳሾች አሉ። እንዲሁም ደግሞ በፍርድ ቤት ቅጣት ተወስኖባቸው በማረሚያ ቤት የሚገኙ አሉ። መነሻው ምንድነው መነሻቸው የሚሉት ሁለቱንም አንድ ላይ ለማንሳት የመጀመሪያው አብዛኛው ህብረተሰብ በፍትህ ስርዓቱ ላይ የሚያነሳቸው የመልካም አስተዳደር ችግሮች አሉ። ፍትህ ስርዓቱ የሚሰጡ አገልግሎቶች በፍትህ ስርዓቱ የሚረጋገጡ ወይ ደግሞ መረጋገጥ የሚገባቸው ጉዳዮች በአግባቡ ባለመረጋገጥና በተለያዩ ጊዜ ሲቀርቡ የነበሩ የመልካም አስተዳደር ችግሮችን አንዱ እንደመነሻ ያደረግንና ህዝቡም ደግሞ በአጠቃላይ በዚህ ሂደት ላይ ቅሬታ የነበረው መሆኑን አንዱ መነሻ የተደረገበት ሁኔታ ነው ያለው። ሁለተኛው መንግስት የፖለቲካ ምህዳሩን ለማስፋት በፍትህ ስርዓቱ የሚነሱ የመልካም አስተዳደር ጥያቄዎች ምላሽ ለመስጠትም ጉዳዮች እየተጣሩ በህግ አግባብ መፍትሄ እንዲሰጥ እና ይሄ በሂደትም እየተረጋገጠ በተለይ ደግሞ ህብረተሰቡን የማሳተፍ ጉዳይ በቀጣይ የሚሰራበት አንዱ አካል ተደርጎ የተቀመጠበት ሁኔታ ነው ያለው። በሌላ እንደመነሻ የተወሰደው በተለይ ክስ ማቋረጥን ስናነሳ በማቋቋሚያ አዋጃችንም ላይ ለህዝብና ለመንግስት ጥቅም ተብሎ ክስ ማንሳት እንደሚገባ ይሄም ደግሞ በተለይ መክሰስ በሚገባ ጉዳይ ላይ መክሰስ እንዳለብን ይሁን እንጂ የተሻለ ለህዝቡም አጠቃላይ ለህብረተሰቡም ቀደም ካላቸው ጉዳዮችም ተነስተን ስናይ መቋረጥ የሚገባቸውን ጉዳዮች እዛ ውስጥ ማየት እንደሚገባን ነው። ይሄም በአጠቃላይ መንግስት ካስቀመጠው አቅጣጫና
በህጉም ላይ በተቀመጠው የሄደበት ሁኔታ ነው ያለው። በዚሁ መሰረት የፌዴራል ጠቅላይ አቃቤ ሕግ በ943 2008 ላይ በተቀመጠው ክስ የማቋረጥ በተሰጠው ስልጣን መሰረት ተከሳሾችን ክስ እንዲቋረጥ በጠቅላይ አቃቤ ሕጉ ጥያቄ ቀርቦ በፍርድ ቤትም ያው ወንጀል ስነ ስርዓት ሕጉ መሰረት አቃቤ ሕግ ሲጠይቅ በፍርድ ቤት እንደሚወሰን ስለሚያስቀምጥ በዛ አግባብ የተከናወነ ጉዳይ ነው። ሁለተኛው በፍርድ ቤት ውሳኔ የተሰጡት እና ቅጣት ውሳኔ የተሰጠውን በተመለከተ በይቅርታ ቦርድ ታይቶ በይቅርታ ቦርድ የውሳኔ ሀሳብ መሰረት ለክቡር ፕሬዝዳንቱ ቀርቦ እነሱም ውሳኔ ያገኙት ነው። ይሄም በማረሚያ ቤት ቆይታው ባሳየው ስነ ምግባር አጠቃላይ ደግሞ መጸጸቱን የሚያሳይና ከማረሚያ ቤት ቢወጣ ለደህንነቱም አጠቃላይ ደግሞ ለህብረተሰቡ አስጊ ያልሆኑትን ለይተን የማውጣት ነው። ሁለተኛው በልዩ ሁኔታ በይቅርታ አዋጅ ላይ በተቀመጠው መሰረት በልዩ ሁኔታ ይቅርታ ያደረግንላቸው አካላት መኖራቸውን ነው ማለት ነው። እንግዲህ በዚህ መሰረት በሽብር ወንጀል በተለይ ደግሞ ህገ መንግስቱና ህገ መንግስታዊ ስርዓቱን ጥሷል ተብሎ ክስ ቀርቦባቸው የነበሩ ከዚህ ቤትም እንደተደረገው አሁንም 137 ተከሳሾች ክስ ቀርቦባቸው በክርክር ላይ የነበሩ 137 ሰዎች ክሳቸው እንዲቋረጥ ተደርጓል። እንዲሁም በሙስናና በመሳሰሉ ክስ ቀርቦባቸው ሂደት ላይ ከነበሩት አጠቃላይ 31 ከ31ዱ 27ቱ ግለሰብ 4ቱ ድርጅቶች ላይ ክስ እንዲቋረጥ በጠቅላይ አቃቤ ሕጉ ተወስኖ ለፍርድ ቤት ቀርቦ ፍርድ ቤትም ይሄን ያጸደቀበት ሁኔታ ነው ያለው። ሌላው በተለያዩ ወንጀል ተከሶ ፍርድ ቤት ውሳኔ ያረፈባቸው ፍርደኞችን በተመለከተ ይሄን ቀደም እንዳልኩኝ የይቅርታ ሕጉን መሰረት አድርጎ ይቅርታ የተደረገላቸው አጠቃላይ 576 ነው። ከ576 ውስጥ 18ቱ ሴቶች ናቸው። ከዚህ ውስጥም ደግሞ በልዩ ሁኔታ ይቅርታ የተደረገላቸው አሉ። ከዚህ ውስጥም የአቶ አንዳርጋቸው ጽጌ በዚህ ውስጥ የሚገኝና በልዩ ሁኔታ ይቅርታ የተደረገለት መሆኑን ለማንሳት ነው። በተለይ ሴቶች በተመለከተ ደግሞ ከህፃናት ጋር ታስረው አብዛኛው የፍርድ ጊዜያቸውን በማረሚያ ቤት ቆይቶ ግን በልዩ ሁኔታ እነሱ የታዩበት ሁኔታ ነው ያለው። እንግዲህ አጠቃላይ እነዚህ ጉዳዮች ናቸው በእኛ አይተን ያየነው። ምናልባት በቀጣይ በማረሚያ ቤት ተገኝተን እዛ ያሉት ታራሚዎች አያያዝ እና አጠቃላይ ሁኔታውን የምናይበትና ቀጣይ ስራ ሊኖረው ይችላል። የመጨረሻ አይደለም። እነዚህ ጉዳዮች ግን ለጊዜው ውሳኔ የተሰጠባቸው ጉዳዮች እነዚህ ናቸው።